ነብዩ በእሱና በፌቨን መካከል ያለውን ግንኙነት ውጥረት ውስጥ ከቶታል። ፌቨን የሳመችውን ቦታ እንኳን እንዴት ቀፎት እንደጠረገው ተመልክተናል። ነገሩ እዚህ ጋር እንዲያበቃ ጽጌሬዳንም ረስቶ አዲስ ህይወት መጀመር እንዳለበት ከራሱ ጋር ንግግር አደረገ። እንግዲህ በቀደመው ክፍል እንደተመለከትነው የጽጌሬዳ እናት በፌቨን እና በነብዩ መካከል የተፈጠረውን ነገር በአይናቸው ተመልክተው ነበር። ፌቨን በጣም ደስ ብሏታል። በደስታ ማዕበል ውስጥ ሆና የጽጌሬዳ እናት ከኋላዋ ሆነው ሲጠሯት እንኳን ልትሰማቸው አልቻለችም ነበር። ከነበረችበትም ሀሳብ ባነነችና ወደ ኋላዋ ስትመለከት የጽጌሬዳን እናት አየቻቸው። ሱቅ እቃ ሊገዙ እንደወጡና አጋጣሚ ሲያዩት አብረው ወደ ቤት እንዲሄዱ ብለው እንዳስቆሟት ነገሯት። ፌቨን አሟቸው እንደነበርና ከመቼው ወደ ውጪ እንደወጡ ስትጠይቃቸው በሽታን ተኝቶ ከማዳመጥ ዞር ዞር ቢሉበት ይሻላል አሏት። ፌቨንም በሽታ ድምጽ አለው እንዴ የምታዳምጪው ስትል ቀልድ አዘል ንግግር ተናገረች። ብቻ የዘርፌ ንግግር ግራ እንዳጋባት ለራሷ አጉረመረመች። ፌቨንም ወደ ቤት እንሂድ ስትል ዘርፌ ከዚያ በፊት ስለሆነ ጉዳይ ልታወራት እንደፈለገች ነገረቻት። ፌቨንም ምን እንደሆነ ስትጠይቃት አጋጣሚ ሲሸኛት የነበረውን ልጅ እንዳየችው ነገረቻት። ፌቨንም ምንም ሳይመስላት ካየችው ሰላም ብትለው ጥሩ እንደነበር የነብዩ አባትም የጽጌሬዳ ባለውለታ እንደሆኑ አስታወሰቻት። ዘርፌም እሷ ከማየቷ እሱ በፍጥነት ተራምዶ እንደሄደና እንዳልደረሰችባቸው ነገረቻት። አክላም ፌቨን ያደረገችውን ማለትም እሷና ነብዩ ሲለያዩ አንገቱን መሳሟን እንዳየችና አይኔ ነው ወይስ ልክ ነኝ አይነት ጥያቄ ታቀርብላታለች። ፌቨንም በተራዋ ተደብቀሽ እያየሽን ነበር እንዴ ምንድነው ብላ ስትጠይቃት እንደዛ እንዳልሆነ አጋጣሚ እንደተመለከተቻቸው ነገረቻት። እናም ለእናቷ ያየችውን ነገር እንዳትነግራት እርግጠኛ እስከምትሆን ድረስ ማንም እንዲያውቅ እንደማትፈልግ ሚስጥር አድርጋ እንድትይዘው ነገረቻት። ዘርፌም እሽታዋን ነገረቻትና ሌላም ጥያቄ አስከተለች። በሁለቱ ግንኙነት እርግጠኛ እንደሆነችና እንዳልሆነች ስትጠይቃት እሱን ጊዜ እንደሚፈታው ፌቨን አስረዳቻት። እና ያቺ የተለመደችዋን ዘፈኗን አንጎራጎረች። በሌላ በኩል ጽጌሬዳ የምትፈልገውን እቃ ለመውሰድ ወደ እነ ነብዩ ቤት በመሄድ አቶ መስፍንና አዲሷን ሰራተኛ ቆሌያቸውን ስትገፏቸው እንመለከታለን። አቶ መስፍን ምን እግር እንደጣላት ሲጠይቋት ወረቀት ረስታ እንደመጣች ስትነግራቸው ቀድማ ብታሳውቃቸው ኖሮ ወይሳቸው ወይ ነብዩ ሊያቀብሏት ይችሉ እንደነበር ሲነግሯት ያስቀመጠችበትን ቦታ በውል እንደማታውቀውና ራሷ ፈልጋ ልታገኘው እንደፈለገች ጽጌሬዳ መልስ ሰጠች። አቶ መስፍንም ጠበቃቸውን እንዳዋሩትና ነገሯ ውስብስብ እንደሆነ ጠበቃው እንደነገራቸው ይናገራሉ። ነገር ግን ጉዳዩ ውስብስብ ቢሆንም በጥቂት ቀናት ውስጥ መፍትሄ እንደምታገኝለት ጽጌሬዳ ስትናገር አቶ መስፍን ግራ በመጋባት አይነት ስሜት ውስጥ ሆነው ጥቂት ቀናት ስትል ምን ማለቷ እንደሆነ ይጠይቋታል። ጽጌሬዳም ያለችው ነገር ለራሷም ያስደነገጣት በሚመስል አኳኋን ጉዳዩን እያስተካከልኩት ነው ስትል አጭር ምላሽ ሰጠች።
አቶ መስፍን ጥያቄያቸው እዚህ ላይ አላበቃም። ሂደቱን ማወቅ ፈልገው ቢጠይቋትም ይሄን ነገር የምታስረዳበት በቂ ጊዜ እንደሌላት፣ ወረቀቱን ወስዳ መሄድ እንዳለባት ነገረቻቸው። አቶ መስፍንም መረጋጋት እንዳለባት፣ ነገሮች ከወትሮው ለየት ያሉ እንደሆኑ ምክር አዘል ነገር ጣል አደረጉላት። ስታስረዳቸው ቢጥሩም ጽጌረዳ ግን በእንቢታዋ ጸናችና ወረቀቱን ለመፈለግ ፍቃድ ጠይቃ ወደ ውስጥ ትገባለች። ብቻ በፍርሃት ውስጥ ሆና ወደ ውስጥ ዘለቀች። ይህ በእንዲህ እንዳለ ነብዩ ከውጪ ሲመጣ ዮናስ ይመለከተውና ለጽጌረዳ እሳት ለብሶ እሳት ጎርሶ ይደውልላታል። እሷም በትንሽ ደቂቃዎች ውስጥ እንደምትመለስ ነግራው ስልኩን ትዘጋለች። ጽጌረዳም የምትፈልገውን ነገር ያገኘች ትመስላለች። በዚሁ ቅጽበት አዲሷ የቤት ሰራተኛ ኮቴዋን ሳታሰማ ጽጌረዳ የነበረችበት ክፍል ስትገባ ጽጌረዳ በጣም ትደነግጥና ጩኸት ሁሉ ታሰማለች። ይህም ብቻ አይደለም፣ በጣም ትርበተበታለች። ግን ምን ይሆን ልትወስድ የመጣችው ዕቃ? ብቻ ዕቃውን ይዛ አመስግና ስትወጣ ከነብዩ ጋር በር ላይ ይገናኛሉ። ልታወራው ብትሞክርም እሱ ግን ሊያወራት አልፈለገም። ልቡ ቢፈልግም ግን በአቋሙ ጸና። ጥሏትም ወደ ውስጥ ገባ። ጽጌረዳም ወደ መኪናዋ ተመለሰች። ጉዞም ጀመሩ። በሀሳብ ጭልጥ ብላለች። ዮናስ የሚያወራትን እንኳን ልትሰማው አልቻለችም። አንቺን እኮ ነው የማናግርሽ ሲላት ከሀሳቧ ነቃችና ይቅርታ ጠይቃ ያለችበት ሁኔታ ሀሳብ ውስጥ እንደከተታት ልታስረዳው ብትሞክርም ዮናስ ግን አልተዋጠለትም። ነገሩ ከዚህ ተቃራኒ እንደሆነና ምናልባት ነብዩን ስታየው የቀድሞ ፍቅሯ ተቀስቅሶባት እንደሆነ ሲነግራት እሷም ሳትፈራ ቢሆንም እውነት እንደሆነ አስገድዶ እንደሚያገባት፣ ሁሌም ልቧ ሌላ ጋር አካሏ ብቻ እሱ ጋር እንደሚሆን በድፍረት ትናገረዋለች። ይሄን የሰማው ዮናስም በንዴት መኪናውን በከፍተኛ ፍጥነት ሲነዳው ጽጌረዳም ፍጥነቱን እንዲቀንስ ስትለምነው እንመለከታለን። ፌቨን እንደለመደችው የሰርግ ዘፈን ስትዘፍን እናቷ ለምን እንደምትጮህ ሲጠይቋት ሰርግ አይደል እንዴ ስትል መልስ ለእናቷ ትመልሳለች። እናቷም ቢሆንም እንድትረጋጋ ሲነግሯት ጭንቀት ውስጥ እንዳለች፣ ነብዩም የፍቅር ጥያቄ እንዳቀረበላት ገለጸች። ይህ ታዲያ ምን ያስጨንቃል ስትል እናቷም ይጠይቋታል። እናትም የልጃቸውን ስራ ስለሚያውቁ እንዴት ከነብዩ ጋር መቀራረብ እንደቻለች ጠየቋት። ፌቨንም ማስረዳቷን ጀመረች። ነገሩ ቀላል እንዳልነበር፣ በጽጌረዳ እና በነብዩ መሃል የፍቅር ግንኙነት እንደነበር፣ እሱን ግንኙነት በትልቅ የሴራ ገመድ እንደበጠሰችው፣ ከመጀመሪያው እስከ መጨረሻው የሄደችበትን መንገድ ፌቨን ተናዘዘች። ይሄን የሴራ ኑዛዜ የጽጌረዳ እናት በጆሮአቸው ይሰማሉ። በዚሁም ቅጽበት ራሷን ትስታለች። ፌቨን እና እናቷ አፋፍሰው ወደ ማረፊያ ክፍሏ ያስገቧታል። ዘርፌም ስትነቃ ሁሉንም ነገር እንደሰማች ትናገራቸዋለች። ነገር ግን ፌቨንም እናቷም የእሷ መስማት ምንም ነገር አልፈጠረባቸውም። እኔ ግን የፌቨን እናት ገርመውኛል። ይህን ሁሉ ስታወራ ሊገስጿት እንኳን አልሞከሩም። ጭራሽ ሴራዋን ስታወራ በዙሪያዋ ሰው አለ የለም የሚለውን ቼክ እንድታደርግ ምክር ቢጤ ጣል አደረጉባት እንጂ። የጽጌረዳ እናት ስልክ እያወሩ ነው። የሰሙትን እውነት ለጽጌረዳ ይነግሯት ይሆን? ጽጌረዳስ ይህን እውነት ስትሰማ ምን ታደርግ ይሆን? በቀጣይ ክፍል አብረን የምናየው ይሆናል።